ዋትስአፕ ጋይስ ሮባ መጣላችሁ። አሁንም ዛሬ ምርጥና አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ተከታተሉ። ማን የመጣው? ሮባ ነው። ወደ ቪዲዮ ይሄው ጨርሻለሁ። ጨረስክ? እሺ። እንዴ ቆይ ምንድነው? አባትህ ነው? የማ አባት? ያንተ ያማል እንዴ? የሳልከው እኮ እባብ ነው። አባትን እየሳልኩ እያለ አወራረድ የተመቸኝና በዛው እባብ አደረኩት። ምን እየቀለድክ ነው ወይስ የምርህን ነው? በእርግጥ የሰጠኝ ፎቶ ስለጠፋብኝ በባዶ ከምሸኝህ ብዬ። እሺ የተቋቆረው ምንድነው? ስለሱ እንኳን አታስብ፣ ተሳስቼ የሰረዝኩት ነው። ቆይ ግን ጤነኛ ነህ? ምን ነው ደበረህ እንዴ? ሰውነቴ ላይ ተጫውተህ ደበረህ ትለኛለህ? ከደበረህ እኮ መሰረዝ ይቻላል። ፋራ ነህ እንዴ? የእናትህ ፋራ። ሰውነቱ ላይ ተጫውቶ ደበረ ይለዋል። ኦ እሺ እንቀጥለው እንግዲህ። ራበን በእናትህ። አረ በጣም ነው ራበኝ። በስመ አብ። አረ እኔ ልሞት ነው። ቤት ውስጥ ደግሞ አንድ ነገር የለም። አባይስ? እኔ እንጃ ወጣ መሰለኝ አላየሁትም። እንዴ ለምን ሙቤ ጋር አንሄድም? ዛሬ እኮ ባለው። አረ ይኬድ በእናትህ ሙቤ ሊበላ። ያረ ሙቤ ጋር ሄደን ይበላለት ይበላል። አባዬ ግን እንዳትነግረው ይገለናል። አረ ያልነግረውን በእናትህ ና እንዴ መሰለስ ሙቤ። እንዴ ሙቤ እያለ እንኳን አደረሳችሁ ሙቤ። ኢድ ሙባረክ። እንኳን አደረሳችሁ ሙቤ። ሀገራችንን ሰላም ያርግልን። ሰላም ያርገው። እስከ መቼ ድረስ የሰው ተላላኪ እኛንም አድርገን አስመጪና ላኪ። እንዴ ነው አባዬ? እሱ ሳይኖር ይበላ። ቢያንስ እንደዚህ ነገርማ አያመልጥም። ሰዓቷ ላይ መጣ። ናና ግባ ግባ። ሰፈርታም ውስጠኝ አረፍድም። ምንድን ነው? ኢድ ሙባረክ። ግቡ በቃ ይመቻችሁ። ግባ ይበላለት። በቃ ሙቤ ይበላለት። ሌላውን ቤት እናወራለን። ግባ ግባ ይመቻችሁ። ቤት ምንድን ነው የሚወራው? እኔ ምን አቅላታለሁ? ቅድሟን ተላጨችው። ቁማር ተበልታ ነው መሰለኝ። ምን አቅላታለች? የከሰረች አሮጊት። ቆይ አንዴ መልሼ እደውላለሁ። ማነው ቴክስት የላከልኝ? እንትን ቴክስት አይደለም ኖቲፊኬሽን ነው። ኖቲፊኬሽን እና ስቀጥልልሽ ይሄ ግንድግ ዛሬ እንዴት ቮይስ ላከ? ያበደርኩትን ብር ሊመልስልኝ ነው መሰለኝ። አይ ይሄ ችጋራም አይደሙም። እንደ ባለፈው ወስዶ ሊጋብዘኝ ቢሆንስ? አይ እነሱ ፊት ለፊት አመኘውማ ቮይሱን አልከፍቶም፣ በኋላ ይሳደባል። ድንገት አደጋ ደርሶበት ቢሆንስ? ምን እንደሆነ አሰብኩት። ወሬ ነው አተ እማማ እንከባበር አይደለም ይሄ ቦታ። ምን አይነቱ ጀዝባ ነው? ናስቲ አንዴ ስልክህን ስጠኝ። ስልክህን ስጠኝ። ፎቶዎችና ቪዲዮዎች ወዳችሁ አንተ እኮ ነው መናገር። ይኸውና ምን የምደብቅ ነገር ያለ መስሎ ነው? እንዲያው እንዴ ምንም ላይ አይደለም። ሰዓት ነው። እንካ ምንም ያፈዘህ እንካ። እኔ ወንድምነግጥ ያሉ የደበቀውን ነገር ዲሌት አርጉ። ሾት ላይ አሰብኩት። አሁን እንዴት እንደሆነ እንቀጥለው ቢሆን እሺ። ጥጃ አሉ ሄሎ። ወይ ምንድነው ድምጽ? ቤቢ ምን ያው ናፍቆትሽ ነው? አረ ራብሽኝ ቤቢ፣ ራብሽኝ እኮ ምግብ በላ። ታውቂያለሽ ድምጽሽ የልቤ ምግብ እንደሆነ። ሃሎ ፓፓ ቀንሽልኛ። ምንድነው እያወራሁ ነው? የት ሆነ ነው ቤቢ? ምን እባክሽ ከተማው ስጋ ቤት ነው የሞላው። አንዱ ስጋ ቤት ቁጭ ብዬ እኮ ነው። አረ ታጉላለሁ ተግላላ። ስማ እንዴት ናንቱ? ሞቅ ይበላ። እንዴት ናንቱ? ደረቅ እንዳይል ነጭርጭ እንዳይል። እንዴት አባ ነው የምገላምጠኝ? ደግሞ አንገትህን ደፍተህ እንደ ድህነት ብትሰራ ይሻላል። አረ ቤቢ ተው በቃ። ያው አንዳንዴ ድህነት ላልፈለግሽ ውሳኔ ይዳርግሽ። ደረሰ። እሺ ቴንኪዩ። አልናፈኩም ቤቢ? እንዴ ቤቢ በጣም እንጂ ናፈቅሽ። እናፈኩ ሳመኛ። አረ አባዬ አለ ቤቢ። እሳቸውንም ሳማቸው። አረ ስማለሁ። ና አባዬ። ጭራሽ ስመኝ አንተ ግን እኔ እኮ በአንተ እድሜ እያለሁ ስማ፣ ወንዝ ዳር ሂጅ ለቤተሰቦች 70 ሊትሯ በዚህ ተሸክሜ ቀድቼ፣ በዚህ በኩል ደግሞ መጽሐፌን ይዤ ቤት ድረስ 70 ሊትሯ ተሸክሜ እያጠናሁ ነበር ቤት ድረስ የምሄደው። ፒያሳ ነው አባቶች ግን ምንድን ነው እንደዚህ እየሰከሳችሁ? ወንዝ የለም
እንደናንተ እንደዚህ ሴት ላይና መጠጥ ሱስ ውስጥ እንደዚህ አልተዘፈኩም ነበር። በእናንተ ላይ እንዴት ነው ማሙ? ባሻ? ግባ እስኪ። የአብዮት ጠባቂዎቹን ደበደቧቸው አሉ አይደለ ባሻ? ታዲያ እኔ እኮ ነኝ የለጣጠፍኳቸው። እንዴ ባሻ? እንዴ ከዘይንዬ ጋር ሆኜ ልቀቃት ይለኛል ባሻ። የእኛ ኩራት እና ለዛ እኮ ነው ራሴን የቀያየርኩት። እንደዚህ እየተፈለግኩ ነው አሉ። አዎ ከተማው ተሸብሯል ባሻ። እስቲ ምንድን ነው ክዳድኝ እስቲ። የግብጠው ነው ትንሽ ወዴንም አሞኛል። ማታ እስቲ ክዳው ሲያምር መጣ እንዴ? በእናትህ ናፍቃኛለች። ልደውልልህ ሴንዬ። ሄሎ ዘይንዬ። ነው ገና መች ተጫወት። ፒያሳ ላይ መተሽ ባሽይን ካሉሽ እንኳንስ የጭዌ የጨብሲ ማለሽ የተባልኩለት ሰው እኮ ነው። ማሙ ሰማህ አይደል? እኔ እኮ ወንዝ ነኝ እኮ ወንዝ በለኝ። ሴሳሰንጥ ዘፈን ልጋብዝሽ ዜንዬ። ደስ ይለኛል። እናስገባም ሰርገኛ እናስገባም ሰርገኛ። አንዴ ጋይስ እኔ ግን ሙሽራው ሚዜ ነኝ ነው። ተው እንዴ ናገባ በቃ እራሱ ነው ሰርገኛ ናገባ በለው። ወይኔ ምንድን አላገባትም በቃ እራሱ ነው ናገባ በለው። ለምናኛ 40 ዓመት ሴትዮ አሮጊት እኮ ነው። ላገባትም በቃ አናስገባም ሰርገኛ። Sir, can I take your order? Can I get oh my goodness, are you Habasha ነህ? አዎ ሀበሻ ነኝ። ሀበሻ ነህ እንዴ? አዎ እኔም ሀበሻ ነኝ። እንዴት ነህ አንተ? ሰላም ነህ? ይመስገን ሰላም ነኝ። እንዴት ነው ሁሉ ሰላም? ሰላም ነው። በጣም ነው ደስ ያለኝ። አም ሃፒ ቱ ቢ ኦነስት ሀበሻ ስላገኘሁ ደስ ነው ያለኝ በጣም። ምን ያህል ጊዜ ሆነ? አሁን እኔ 3 ዓመት ሆነኝ እንደቀልኩ። አንተ አማርኛ ራሱ ጠፍቶብሃል እንዴ? ምን ያህል ጊዜ ሆነ? አሁን ኦልሞስት 10 ሆነኛ። ዋው 10 ዓመት ሙሉ እርግጠኛ ነኝ አገር ቤት ናፍቆ ኖ 10 days 10 ቀኔ ነው ዛሬ። ምን ትኩስ ነሽ? ለዛ ነው እንደዚህ የሚያደርግሽ። እና መናፈቀ ከአዲስ አበባ በጣም ብዙ ነገር እንጂ ምን ጥያቄ ያለው? ይሄ የፈራረሰው መንገድ የፈረሰው ፎቅ ምናምን በቃ ይሄ ቧንቧው ውሃ የሌለው እሱ አምፖሉ ምናምን መብራት የሌለው አላ አይ ሚስ ኢት እንዴ። እስካሁን መብራትና ውሃ ይጠፋል እንዴ? አንተ ሀገር ቤት ጠፍቶባል ማለት ነው እንዴ? እዛ እኮ የሚጠየቀው እንዴ ውሃ አላችሁ እንዴ ተብሎ እኮ ነው። መብራት ይመጣል እንዴ ነው የሚባለው እኮ እዛ። አይ በጣም ከባድ ነው። እኔ ወደ ስራ ልመለስ እባክህ። ከዚህ በሰዓት ነው የሚከፍሉት ታውቃለህ። ምን ልታዘዝ? ኦኬ ምን እፈልጋለሁ መሰለህ? ከናይ ጌት ስራ ወንድሜ። ኧረ ስራ ኧረ ችግር ጠበሰኝ። ኧረ ችግር ቆለኝ ወንድሜ። ኧረ ተው አትቶኝ። ስራ የለም እንዴ? እንደዚህ የሚያደርግ ስራ እንኳን ሳይኖረ ነው። የሰው አፍ ውስጥ እንዳልገባ ብዬ እኮ ነው እንደዚህ ሆኜ የምቀመጠው እኮ። አንዱ ሀበሻ ሲያልፈውን ቢያየኝስ እስኪ ደውሉ ሀገር ቤት ቸግሮታል ብሎ ቢነግራቸው። አይ ሀበሻ እንለያለን እኮ ታውቃለህ። አሁን ልብሰን አውልቀና እዚህ እቃ ታጥባ። ኧረ እሺ እንዴ ኧረ ደስ ይለኛል እንዴ። እኔ የምለው ግን ማለት ነው 2 PhD 2 ማስተርስ እና 1 ዲግሪ ያለኝ የሆነ እርገት አሰጡኝ። እሺ እቃ ለቅላቂ ትሆናለህ። 2 ማስተርስ PhD ስታደርጋቸው ወደ አጣቢነት ትገባለህ። ታማርጣለህ እንዴ ደግሞ ናይት እንዴ? እሺ አሁን ደግሞ ምን አደረግኩኝ? እሱን አንተ ብትነግረን አይሻልም? በቃ ይኸው መንገድ ላይ የሆኑ ልጆች በእድሜ ጠና ያሉ ሰውዬን ሲደበድቡ አይቼ በጣም አዘንኩኝና ሄጄ አገዝኳቸው። ኢትዮጵያነት ማለት ይሄ አይደል እንዴ? እኮ ማንን ነው ያገዝከው? ልጆቹ ነው። ስማ ፍቅረኛን እኮ መንገድ ላይ ያዩዋት። አንተ እንደዚህ ቆንጆ ነች እንዴ? ቆንጆ ነች አይደል? በጣም ነው የምታምረው። ይኸውልህ ቀን ከሌት ማለት ነው ከአይምሮዬ ወጥታ አታውቅም። በቃ ሁሌ ስለሷ ነው የማስበው። ለምን ራሱ ከአንተ ጋር እንደሆነች አላውቅም። እኔን የመሰለ ወንድ እያለ ማለት ነው። እና አትጠብሰኝ። አረ አባዬ ደግሞ ቆይ እስኪ ዝም በል ወይኔ ሀገራችን በቀኝ ገዢዎች እጅ ምግብ በፈረቅ አረ እንደው ችግር በርሳይ። እንኳን በሀገረ ሙቀጫ ውስጥ ወደምትገኘው ተልባ ከተማ በሰላም መጣች። ማን ነው ስምህ? ጋሜ። አንተስ? ጫኔ። አንተኛውስ? ኩንቴ። ከዚህ በኋላ ቶቤ ነው ስምህ? አልገባኝም። ታዲያ እንዴት አድርጌ ላስገባበት? የስልጣን ፍልስፍናው ምን ላይ ያተኮረ ነው? ያው ላቭ ላይ ነው። ላቭ ኢት ኔቨር ዳይ። ይሄ ሾው ምን ላይ ነው የሚታየው? በቅርብ ቀን በማሙቂ ለዩቲዩብ ነው የሚጀምረው። ስለዚህ ገብታችሁ ሰብስክራይብ አድርጉ። አዎ ለኔ ቻናል ባካችሁን ሰብስክራይብ አድርጉ። ይባካችሁ ስለማናችሁ ተቀዳል። እኔ ምን እርግጠኛ ነኝ ዘንድሮ ተፈታኝ ነህ። 100,000 ሰብስክራይበር ካስገባችሁኝ እንደ ዩቲዩብ ወይስ
እሰጣቸዋለሁ። ስጦታ ምናምን ከትንሽ ጀምራለሁ። እሺ የሚያጣ አይመስልም? ቆይ እሺ ልጠይቅህ። what is the primary cause of magnetism at the atomic level? ምንድን ነው? መልሰኝ ነው እንዴ አባዬ ደግሞ ፊዚክስ። አረ ሌላ ሰብጀክት ጠይቀኝ። ተመስገን ነው ፊዚክስ መሆኑን ራሱ ማወቅ። እሺ ልቀይርልህ። enzymes and some hormones are አይባልም are example of dash። እንዴ ቆይ ግን ጥያቄዎቹን ከየት ነው የምታመጣቸው? ሌላ ሰብጀክት ጠይቀኝ። እሺ ኬሚስትሪ ልጠይቅህ። a solution with a pH of less than 7 is called dash። እንዴ ምንድን ነው? ከነዚህ ውጪ ሰብጀክት አታውቅም እንዴ? እስኪ እንግሊሽ ጠይቀኝ። ስማ አየሁ ገመገምኩ ምንም የምታውቀው ነገር የለም። ምንም ንጹህ ነህ። ስለዚህ ከዛሬ ቀን ጀምሮ ጥናት ላይ ትኩረት ማድረግ አለብህ። ሰማኛ? ጥናት ላይ ትኩረት ማድረግ አለብህ። አምጣ ስልክ። ግርማን ታውቀዋለህ? አላውቀውም። እሺ በለጠንስ? አላውቀውም። አበራን ግን ታውቀዋለህ? ልጁ ያሟል እንዴ? አላውቀውም። አየሁ ገመገምኩ። ስለዚህ አንተም ሚስትህ ላይ ትኩረት ማድረግ አለብህ ማለት ነው እንጂ ምንድን ነው የምታወራው? ወይኔ ይኸውልህ አንተ ሀገር ተረካቢ ነህ። ስለዚህ እንካ ስልክህንና ፕሌይ ስቶር ላይ ገብተህ ኢትዮ ማትሪክ አፕሊኬሽንን ዳውንሎድ አድርገህ አጥና። ለ12ኛ ክፍል ኢንትራንስ የሚያዘጋጅ አፕ ነው። ዘንድሮ የተፈተኑትን ጨምሮ የ8 ዓመት የኢንትራንስ ፈተናዎችን ከነመልሳቸውና ከነማብራሪያቸው አካቶላል። እንዲሁም ጥያቄዎችን በየክፍልና በየምዕራፉ ከፋፍሎ አስቀምጦላል። አበራ ማረል ያልከኝ ስሙን እኔ ደግሞ እሷን ሄጄ አበራታለሁ። ባዩሽ ምንድን ነው አይገቡም እንዴ? እኔ ይቅርታ ቀደም ብሎ መጥተው እኮ ነው እርሱ 5 ሰዓት ተኩል እኮ ነው የሚለው። ወይ ሰዓቶት አይሰራም ማለት ነው። በቃ የኛ ግድግዳ ላይ ያለውን ሰዓት ይጠቀመው፣ እሱ ይሰራል። እሱን ነው እኛ የምንጠቀመው። 2 ሰዓት እንዴ? በምን አቆጣጠር ነው የሚሰራ? እናንተ ሳደው በኢትዮጵያ ነው እንዴ? እንደውም እኛ ህብረተሰባችንን ለማገልገል 30 ደቂቃ ቀደም ብለን ነው 2 ሰዓት እየገባን ያለን። ምንድን ነው በዚህ ጧት የወለው ወረፋ? በእናትሽ ኧረ ወንድሜ አንተ እኔ እዚህ ቢሮ ኃላፊ እንዴ እቺን ለማስፈረም ስንት ሰዓት ሙሉ ተቀመጥኩ እና ምን ችግር አለ? ይፈረምላል። ምን ጉቦ ይዛል? ምንድን ነው ያለው? ምንድን ያልከው? እስክርቢቶ ይዛል ወይ? ምንድን ነው ጆሮ አይሰማም እንዴ? እኔ ደግሞ ሌላ ነገር መስሎኝ። ምን መስሎ ነበር? አረ ምንም እንዴ። እኔ የምለው ደግሞ የግድግዳው ሰዓት ቆሟል መሰለኝ እየሰራ ነው። አዎ አይ ሆን ብለን ነው አውቀን ነው። ደሞዛችንን ለማንጸባረቅ ነው። ደሞዛችንም እንደዚህ ነው ቀጥ ብሎ ይቀር። አይ ሰው ያደናግራል ብዬ ነው። እናንተ ደግሞ ሳያችሁ እየተጠቀማችሁበት። ሰውዬ ለምን ስለሚመለከተን ነገር አናወራም? በቃ ብር ስጠኝና ልፈርም። ምን ብር? ማስፈረም እኮ መብቴ ነው። አንተ ደግሞ መፈረም ግዴታ ነው። ትቀልዳለህ እንዴ? መብቴን እኮ ነው እየተጠቀምክ ያለው። ለምንድን ነው ብር የምሰጥ? ብር ስጠኝና ልፈርምልህ። እኔ ምንም ብር አልያዝኩም። በምን ልፈርምልህ? ብር ስጠኝ። እንደዛ አትልም እንዴና ምን ሰው ታሳስታለን? አምጣ እባክህ። ምን አይነቱ ነው በጠዋቱ ደግሞ ያጋጠመኝ? ሲያስጠላ። ምን እዚህ አይሰጠኝም እንዴ? እንካውስ ምን ያበሳጫል? ከኔ እንደሆነ ድንቡላ ታገኝ። ምን እስኪና አረ ተፈረመልኝ ብለህ ነው? ቀጣይ ስመጣ ቆይ 93 ቁጥር ነው ምልክት ጠብቅ። ኤልያስ ለሙስሊሙ ማህበረሰብ ታስተላልፈው መልእክት ካለ መቀጠል እንችላለን። ለሙስሊሙ ማህበረሰብ ማስተላለፈው እንኳን ለ1444ኛው ለመስቀል በዓል እንኳን በሰላም አደረሳችሁ። አሁን ክርስቲያኑ ሩዋንዳ የምንመለከት 24 ሰዓት ይገኛል። 24 ሰዓት በመተኛቱ ስኬት ልደረሰ። እኛስ ወዴት እየሄድን ነው? እኛ ኢትዮጵያኖች ሁሌ መስራት። አንተ አሁን ቅድም አብይ አህመድ ቢወርድ ከስልጣን ደስ ይለኛል አላልኩም? ያማልና ማን አለ? ሸገር ዳቦ የመጣ ለምርጫ ነው አላልኩም? አፍጦና ዘንበል አንተስ ቤብ አረጋውያንን እረዳበታለሁ ያልከኝ ቤት ነው አይደል? ኧረ አይደለም እንዴማ ወደፊት እኔና አንቺ በፍቅር የምንኖርባት ቤታችን እኮ ነው። አንተ ደግሞ የሚቀለድበትን ሰዓት አትለይም አይደል? እና አሁን ወደ ዋናው ቤታችን ውሰደን። እንዴ ከምሬ ነው እንዴ? ምን ጠባብ መሆኗን አይተሽ ነው? አታስቢ። እንኳን ለእኔና ለአንቺ ለሌላ ካፕሎችም ይበቃ ፍቅር አለ ውስጥ። ምን ጥሩ ትቀልዳለህ እባክህ። ፍራሽ የሌለው ቤት እየኖርክ የምን አባ ፍቅር ነው የምታወራው? ኧረ አለን ፍራሽ እንዴ። ያው ፍራሽ አይደል? ሰላም ለዚህ ቤት ይሁን እንዴ። ቃንቅ ሰላም ነው እንዴ? ከየት ተገኘ ዛሬ ደግሞ? ምን ፈልገን? እንትን እትዬ ጫልቱ እንዳሉ ዛሬ እኮ 6ኛ ፈረቃ ነው። ምሳ ልሰራበት ነው። ቶሎ ላክልኝ። ውይ አንተ እንግዳ ኖሮብኝ እኮ ረስቼው እኮ ነው። በእናትህ ይኸውልህ እንደምትልልኝ ማለት ነው። ቤት የሚያደር እንግዳ ስላለ ነገ በጠዋት ይላኩልኝ ቁርስ እንድሰራላቸው። እሺ እሺ ያጣፍጥልሽ ይመች። ኤም ደብሊው አምላክ ወይ ዛንገር ጌምስ ፊልም እየሰራው ነው እንዴ ያሉት? እንዴ ምንድነው በዚህ ዘመን ድስት ፈረቃ? የቱ ጋር ነው ካሜራው? ንገረኝ በእናትህ። ኧረ ያሳስብሽ እንዴ ምን ሆነሽ ነው? እኔና አንቺ ስንጋባ እንኳን ለእኔና ለአንቺ ለቤተሰቦችሽ ራሱ ጥሎሽ የሚላክ ሌላ ድስት እገዛለሁ። ምን ሆነሽ ነው? ምንድነው? ቆይ ሰው በቤቱ መተኛት አይችልም እንዴ? እንዴ ይሄ ደግሞ ማን ነው? ይሄ ደባሌ ነው። አታስቢ
አታስቢ። ምን እኔና አንቺ ስንጋባ ይህንን ቤት እንደዚህ በመጋረጃ ለሁለት እንከፍለውና በዚህ በኩል እሱ ይኖራል፣ እኔና አንቺ በዚህ ጋር ነው። ዝም በል። ይችን ቤት ሆና ለሁለት መከፈል አማራት አሉ። ትሰማለህ? ይሄ ቤት ማለት ነው እንኳን ተዋልዶ ለመኖር በቻት ለመጀናጀን ይጠባልሽ። ቤብ ልቤን እየጎዳሽው ነው እንዴ? እኔና አንቺ ምን ወደፊት ተጋብተን ተዋልደን አብረን እንኖራለን አልተባባለም? አብረን እናድጋለን አልተባባለም? ምን እዚህ ቤት ውስጥ ልጅ ልወልድ ትሰማለህ? እዚህ ቤት ውስጥ ባረግስ ሆዴ ሲገፋ ጽንሱ ከቤት ወጥቶ ልጁ ጎዳና ተዳዳሪ ነበር የሚሆነው። እዚህ ጋር እኔ እናንተ ነገር አብቅቶለታል። ቻው ቤብ። ያጥንታ ይፈላጭ እንዴ? ወዴት ነው የምትሄጂው? ነይ እንጂ። አምላክ አልነቃህም፣ ህልም ነው በለኝ። ሲንግል ያረከኝ አምላክ ተመስገን። ለዛሬ የነበረን ቪዲዮ ይመስላል። ቻው። እና ደግሞ ለቻናሌ ሰብስክራይብ ማድረግ እንዳረሱ። ዊ አር ሮባቲዩብ ኦፊሻል እና ተቀላቀሉ። ሮባቲዩብ ኦፊሻልን ተቀላቀሉት። ቻው። I feel good. I knew that I would not.